seriously guys, late or missing document ይሄ ምንም ዲል ሊደረግ የሚችል ነገር አይደለም። ይላሉ ስትመጡ ራሳችሁን ሰፖርት ማድረግ ትችላላችሁ ወይ ለሚለው ጥያቄ ወሳኙን ነገር የምትመልሱበት ማሳመኛችሁ proof of fund ነው ማለት ነው። second thing ደግሞ ምንድነው ዊክ የሆነ motivation letter ነው ማለት ነው። please guys ይሄን ብዙ ጊዜ እኔ ተማሪዎች አንደርስቲሜት ያደርጉት ነው ማያው። Tervetuloa kaikki, olen Fasika, paras ystäväsi YouTubessa. Guys, welcome back to my channel once more. Fasika ባላለው ዛሬ the biggest 5 መላቸውን ትልልቅ ሚስቴኮች ኮመንሊ ተማሪዎች ወደ ውጪ በስቱደንት ቪዛ ኤምባሲ ሊሆን ይችላል ወይም ዩኒቨርሲቲዎች ላይ ሊሆን ይችላል አፕላይ ሲያደርጉ የሚሳሳቷቸውን በጣም የተለመዱ ስህተቶችን እነሱን ይዤላችሁ መጥቻለሁ ማለት ነው። ከአምስቱ በጣም የሚገርመውንም እናያለን ማለት ነው። እና ደግሞ መጨረሻ ላይ ይሄ ፕላን የምታደርጉት ነገር ከሆነ ወደ ውጪ መውጣት ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ guys. I've seen it so many times. ብዙ ሰዎች ሪጀክሽን በቀላሉ የሚያገኙባቸው ሪዝኖች ናቸው ማለት ነው። እነኚህ ከአንድ እስከ 5 ውስጥ ያሉት ተከታተሉ። አመሰግናለሁ። Subscribe to my channel. Okay guys, አምስተኛው ምን ብዬ ይዤዋለሁ? Ignoring the proof of fund. Ignore ማድረግ የምትችሉት ነገር አይደለም guys. Proof of fund is just something that you have to show you can support yourself in Finland. ፊንላንድ ስትመጡ ራሳችሁን ሰፖርት ማድረግ ትችላላችሁ ወይ ለሚለው ጥያቄ ወሳኙን ነገር የምትመልሱበት ማሳመኛችሁ proof of fund ነው ማለት ነው። ለምሳሌ fully funded scholarship ከሆነ የምትመጡት maybe tuition ቢያችሁ ጋር ሊሆን ይችላል funded የተደረገው ግን ያ ሰፓሬት ነው። አሁን proof of fund ከሆነ ከቱዊሽን ፊያችሁ ጋር ምንም የሚያገናኘው ነገር የለም ማለት ነው። ስለዚህ እንደገና ያስፈልጋችሁ proof of fund ማሳየት አለባችሁ። ለኤምባሲው ብላችሁ ግን አይደለም። it's for only your resident permit approval. so resident permitታችሁን ለማግኘት ስትሉ የምታደርጉ ጥንቃቄ ነው ማለት ነው። ችላ ሊባል የሚገባ ነገር እንዳልሆነ ማሰብ አለባችሁ፣ ማስላት አለባችሁ። just የተፈለገውን proof of fund ቀደም ብላችሁ ተዘጋጅታችሁ ስፖንሰር መታገኙ ከሆነ ስፖንሰር ሴቭ መታረጉ ከሆነ ሴቭ እያደረጋችሁ በትዕግስት ያንን ነገር ለመጨረስ መሞከር ዶክመንቴሽኑን በትክክል ለማጠናከር መሄድ መቻል አለባችሁ ማለት ነው። because ኤምባሲ ራሱ ባንክ ሂስትሪን ቼክስ ከማድረግ ደረጃ ሊደርስ ይችላልና ዝም ብሎ እየጠፋ ያስገብቶ ማስወጣትን ብቻ መሆን የለበትም ማለት ነው። ይሄን በደንብ ማሰብ መቻል አለባችሁ። ወደ አራተኛው እንሄዳለን። ኦኬ አራተኛው ጉዳይ unrealistic expectation ይዛችሁ ካቻት በሉ። ለምንድነው እንደዚህ ሌላ የቻልኩት? ለምሳሌ የትኛውም ሀገር ሊሆን ይችላል ዓለም ላይ ዩሮፕ ሊሆን ይችላል ዩኤስኤ ሊሆን ይችላል ካናዳ ሊሆን ይችላል ኢታሊ ፍራንስ እዚሁ ፊንላንድ wherever ግን እናንተ ሜንታሊ ስትመጡ ፕሪፔርድ ሆናችሁ ሊሆን ይገባል። ለምሳሌ እንደመጣችሁ ስራ ለማግኘት ልታስቡ ትችላላችሁ ግን ያንን ከፔሸንስ ጋር ከሃርድ ወርክ ጋር ባላንስ ከማድረግ ስተዲያችሁንና ስራችሁን everything possible ግን ምንድነው life also here takes effort ያንን believe ማድረግ አለባችሁ ማለት ነው። ቻሌንጆች ሊኖሩ ይችላሉ እሱን ብሬክ ትሩ ማድረግ አለባችሁ። ከዛ ውጪ ሌላው ነገር እንደናንተ ጥረት ነው የሚሆነው ማለት ነው። you know if you come prepared you will enjoy every bit of the journey. ስለዚህ አስባችሁ ተዘጋጅታችሁ ሜንታሊ ምንድነው ፕላን ማድረግ ያለብኝ ከመምጣቴ በፊት የሚለውን እዛው ሆናችሁ ነው መዘጋጀት ያለባችሁ የማምነው። so unrealistic የሆነ expectation አስወግዱ ማለት ነው። okay now ስለ ሶስተኛው ነገር እናወራ። በጣም seriously guys, late or missing document ይሄ ምንም ዲል ሊደረግ የሚችል ነገር አይደለም። አንዳንድ ተማሪዎች ዴድላይን ራሱ ካለፈ በኋላ ነው ፕሪፔር መሆን የሚጀምሩት። በቃ ሪያላይዝ ያደርጋሉ። ለምሳሌ ፓስፖርታቸው 1 ወር ወይ 2 ወር እንደቀረው ዶክመንታቸው ገና ትራንስሌት ወይ አውተንቲኬተር እንዳልሆነ ያስባሉ። so ይሄ እናንተ ኦፕን ከሆነ በኋላ አይደለም አፕሊኬሽን ማየት ያለባችሁ እንደዚህ አይነት ነገሮች። ዶክመንቴሽን ቀድሞ ነው መሆን መቻል ያለበት። ወደ አፕሊኬሽን መግባት ያሰበ ሰው መጀመሪያ ከዶክመንቱ ጋር ያለውን ጉዳይ ይጨርሳል ማለት ነው። ለምሳሌ ትራንስሌሽን አውተንቲኬሽን ሊሆን ይችላል፣ ትራንስክሪፕታችሁ ሊሆን ይችላል። እነኚህ ደግሞ ሌሎች ፓስፖርቶች ሪኮመንዴሽን ሌተር እነኚህ ማሰብ መቻል ያለባችሁ መጀመሪያ ነው። አእምሮአችሁም ካልም ይሆናል ማለት ነው። እንደገና ስሙዝሊ ኦፕን ሲሆን አፕሊኬሽን እናንተ አፕላይ ማድረግ ትችላላችሁ ማለት ነው። ምንም ሚስ ማድረግ የለባችሁም በዚህ ዙሪያ። እንደገና ደግሞ ታይሚንግ is everything guys, ይሄንን ማሰብ አለባችሁ። ኦኬ the second thing ደግሞ ምንድነው ዊክ የሆነ ሞቲቬሽን ሌተር ነው ማለት ነው። please guys ይሄን ብዙ ጊዜ እኔ ተማሪዎች አንደርስቲሜት ያደርጉት ነው ማያው። ምንድነው just simple እና
ዝም ብለው ፎርማሊቲን ብቻ ጠብቆ ለማለፍ ነው የሚፈልጉት ማለት ነው እዚህ ጋር ግን ሪሊ ዩኒቨርሲቲዎች ይሄን ነገር ኬርፉሊ ነው የሚያነቡት እና ደግሞ እናንተ ከራሳችሁ ፐርሰናል ስቶሪ ጋር ተች ማትፈጥሩበት ከሆነ ለምሳሌ I've seen a lot አንዳንድ ሰው I want to study in Finland because it is a good country ሚል ብቻ ሊኖር ይችላል ግን it's not just like that እንደዛ አይደለም what keeps you motivated to learn here why you are a good fit and why this course ይሄን በደንብ መመለስ መቻል አለባችሁ ማለት ነው ዝም ብላችሁ ነካ አታርጉት keep it honest but from your heart ዝም ብላችሁ ከኢንተርኔት ላይ አይደለም ማምጣት ያለባችሁ ለምሳሌ IT ከሆነ ፊልዱ I chose IT because I want to solve more problems using technology ልትሉ ትችላላችሁ እንደየፊልዳችሁ ይለያያል so strong የሆነ attachment መፍጠር አለባችሁ ማለት ነው እንደገና ደግሞ አዳዲስ ነገሮችን ኢኖቬት ማድረግ ወይም ፕሮብሌም ሶልቨር መሆን መቻል አለባችሁ ያንን ዲፕ በሆነ መንገድ ከናንተ ጋር አታች አርጋችሁ ስቶሪያችሁን ጠንካራ ማድረግ መቻል አለባችሁ እንጂ ነካ አታርጉት ማለት ነው alright የመጀመሪያው not researching the right university ቢያለው ይሄ በጣም ብዙ ተማሪዎች አመቱን ሙሉ በመጠበቅ የሚቀጡበት ነው ምክንያቱም ትክክለኛውን ዩኒቨርሲቲ መርጦ አፕላይ ባለማድረግ ወይም ትንሽ ሰዓት ሰጥቶ ሪሰርች ከማድረግ ጉድለት የሚመጡ ችግሮች በጣም ብዙ ስለሆኑ ማለት ነው ለምሳሌ እያንዳንዱ ዩኒቨርሲቲ የሚያወጣቸው ፕሮግራሞች ላይ ያሉ ዲቴይሎች በጣም የተለያዩ ናቸው ሶ ምንድነው የተጠየቀው የሚለው ዲቴይል ለመረዳት መሞከር አሪፍ ነው ብዙ ሰዎች ራንደምሊ ነው እየገቡ አፕላይ የሚያደርጉት እና ያ ደግሞ በጣም ብዙ የመጠበቅን ቀውስ ያመጣል ማለት ነው ረጅም ታይም ነው የሚወስደው አይደል እንደ አንድ አፕሊኬሽን ወጥቶ ኔክስት ይር እንደገና ለመጠበቅ ያለው ሶ ያንን በጣም ኬርፉሊ ማንበብ ያስፈልጋል what's the tuition fee what documents are needed does it have scholarship የሚለውን ማየት መቻል አለብን ማለት ነው ይኸውላችሁ guys a few hours of research can save you know from waiting for a whole year so ይሄንን አስባችሁ ፕሮግራሞቹ አንዳንዴ አሁን ፊንላንድ ምንድነው የተለያየ ነው ለምሳሌ ጃንዋሪ ላይ የሚወጡ አፕሊኬሽኖች አሉ ወይም ደግሞ ሴፕቴምበር ላይ የሚወጡ አፕሊኬሽኖች አሉ ሶ አፕሊኬሽን ፔሪዮዳቸውን በደንብ መረዳት አለባችሁ የሚሰጠውንም ዲቴል መረዳት አለባችሁ ማለት ነው ከዛ በኋላ ፕሌይ ታደርጋላችሁ so that's all for today in this video guys ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ the top 5 መላችሁ ትልልቅ ሚስቴኮች ብዙ ተማሪ አፕላይ ሲያደርግ የሚሳሳታቸው ነው ማለት ነው ያስቀመጥኩላችሁ so በኔክስት ታይም ደግሞ how you should do የሚለውን ትክክለኛ ፕሮሲጀር የተከተለ ቪዲዮ በሌላ ሰራላችኋለሁ ማለት ነው make sure to subscribe and turn the bell on ምን ነገር ሚስ ማድረግ የለባችሁም this is Fasika abroad helping you prepare smartly for life next time እንገናኛለን love you all bye bye